ሰበር መረጃ ኢራን የአሜሪካ ሰው አልባ አውሮፕላን ማባረሯን አስታወቀች። ለስለላ ተሰማርቷል የተባለው ሰው አልባ አውሮፕላኑን የኢራን አየር ክልል ሊጥስ ጥቂት ርቀት ይቀረው ነበር ተብሏል። ፑቲንና ትራምፕ በተጠባቂው የስልክ ውይይታቸው በምን ጉዳዮች ላይ ተነጋገሩ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ ውይይት ማድረጋቸውን ተነግሯል። ኤርትራ በትግራይ ክልልም ሆነ በሌሎች የኢትዮጵያ ውስጥ ጉዳዮች ጣልቃ እንደማትገባ ገለጸች። የሀገሪቱ የውጭ ጉዳይ ሚኒስትር ለዲፕሎማቲክ ማህበረሰቡ በሰጡት መግለጫ የኢትዮጵያን የወደብ ጥያቄ ጊዜ ያለፈበት ሲሉ ተችተዋል። እነዚህንና ዝርዝር መረጃዎችን እንደሚከተለው አቀርብላችኋለሁ፣ ተከታተሉ። ለስለላ ተሰማርቷል የተባለው ሰው አልባ አውሮፕላኑ የኢራን አየር ክልል ሊጥስ ጥቂት ርቀት ይቀረው ነበር ተብሏል። አሜሪካ እስካሁን በኢራን ስለወጣው መግለጫ ያለችው ነገር የለም። የአሜሪካ ጦር ንብረት ነው የተባለው ሰው አልባ አውሮፕላን በቴህራን አቅራቢያ ቅኝት በማድረግ ላይ ነበር ተብሏል። የኢራኑ ኤፍ-14 የተሰኘው የውጊያ አውሮፕላን የአሜሪካ ሰው አልባ የስለላ አውሮፕላንን እንዳባረረ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባጋሩት ጽሑፍ በየመን ያለው ሁቲ ቡድን ለሚያደርገው እያንዳንዱ ጥቃት ኃላፊነቱን የምትወስደው ኢራን ናት ብለዋል። እንዲሁም ሁቲ የሚያደርጋቸው እያንዳንዳቸው ጥቃቶች የጦር መሳሪያ፣ የገንዘብና ሌሎች ድጋፎች የምታደርገው ኢራን እንደሆነች ይቆጠራልን ብለዋል። ፕሬዝዳንት ዶናልድ ትራምፕ የኢራኑ ኑር ድረገጽ እንደዘገበው ከሆነ የአሜሪካ ሰው አልባ አውሮፕላንን በኢራን አየር ክልል አቅራቢያ እያለ በኤፍ-14 የውጊያ አውሮፕላን ከአየር ክልላችን እንዲርቅ ተደርጓል ብሏል። የኢራን ጦር ማንኛውም የውጭ ጥቃት ለመመከት ዝግጁ መሆኑን እና በመካከለኛው ምስራቅ ኢራን ጥቅሞችን እንደሚያስከብር አስታውቋል። እንዲሁም የኢራንን አየር ክልል የሚጥስ ማንኛውንም አካል መጥቶ እንደሚጥልም የሀገሪቱ ጦር አስጠንቅቋል። የአሜሪካ ማዕከላዊ ጦር ማዘዣ እስካሁን የኢራንን ጦር ስላወጣው መግለጫ ያለው ነገር የለም። የአሜሪካ ጦር በየመን ሁቲ ይዞታዎች ላይ አየር ጥቃቶችን በማድረግ ላይ ሲሆን የሁቲ አማጺ ቡድን በምላሹ በቀይ ባህር ባለው የአሜሪካ ባህር ኃይል መርከብ ላይ የባለስቲክ ጥቃቶችን በማድረስ ላይ መሆኑን አስታውቋል። ቡድኑ ከእስራኤል ጋር ግንኙነት አላቸው ባላቸው የንግድ መርከቦች ላይ ጥቃት በማድረስ ላይ ሲሆን አጋርነቱን ለሐማስ እንደሆነ ገልጿል። ኤርትራ በትግራይ ክልልም ሆነ በሌሎች የኢትዮጵያ የውስጥ ጉዳዮች ጣልቃ እንደማትገባ ገለጸች። የሀገሪቱ የውጭ ጉዳይ ሚኒስትር ለዲፕሎማቲክ ማህበረሰቡ በሰጡት መግለጫ የኢትዮጵያን የወደብ ጥያቄ ጊዜ ያለፈበት ሲሉ ተችተዋል። አዲስ አበባ አስመራን ለውስጥ ችግሮቿ ተጠያቂ ከማድረግ እንድትቆጠብም አሳስበዋል። ኤርትራ በትግራይ ክልሎችና በሌሎች የኢትዮጵያ የውስጥ ጉዳዮች ትገባለች በሚል የሚቀርባትን ክስ አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይ የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላት ጠይቃለች። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና የአውሮፓ ዲፕሎማቶች አሳሰቡ። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ማብራሪያ በፕሪቶሪያ የሰላም ስምምነት ኤርትራ የጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ዙሪያ አተኮሩ። የኤርትራ መከላከያ ሰራዊት በህዳር 2022 ግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠው ድንበሮች እንዲዘዋወር መደረጉን ሚኒስትሩ ገልጸዋል። ጦሩ አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነው ብለዋል። ጀላዎች የኤርትራና የኢትዮጵያ የድንበር ኮሚሽን ውሳኔን ውድቅ ባደረጉት የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉ አካላት የሚሰራጩ መሆኑንም ነው ሚኒስትሩ ያነሱት። በሌላ በኩል የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለውም ተብሏል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው ከዚህ በተቃራኒ ያሉ ውንጀላዎችን እና ክሶችን ሙሉ በሙሉ ውድቅ እንደሚያደርግ አመላክቷል። የውጭ ጉዳይ ሚኒስትሩ ማብራሪያ በስፋት ካነሳቸው ጉዳዮች መካከል የኢትዮጵያን የወደብ ጥያቄ የተመለከተ ሲሆን ይህን ጥያቄ ጊዜው ያለፈበት ሲል ተችተዋል። ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት እሆናለሁ በሚል በምታቀነቅነው ጊዜው ያለፈበትና የተዛባ ፍላጎት ኤርትራ ግራ ተጋብታለች ነው የተባለው። በዚህም ረገድ ኤርትራ የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ሚኒስትሩ ጠይቋል። ከትግራይ ክልል የፖለቲካ አለመረጋጋት ጋር ተያይዞ የኤርትራን ስም ከሰሞኑ በተደጋጋሚ ሲነሳ ተስተውሏል።
ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው ይታወሳል። አቶ ጌታቸው በመግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ወታደራዊ እና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብሏል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስት ይወራል ብሎ በሚሰጉበት ሰዓት ትግራይን እንደመሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። ይህንን ተከትሎም የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ኤክስ ወይንም የቀድሞ ትዊተር ገጻቸው ላይ ባሰፈሩት ጽሁፍ ኤርትራ በህወሓት የፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም ማለታቸው ይታወሳል። ምክንያቱም በህወሓት አመራሮች መካከል የተፈጠረውን የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ የሚያስከትል መሆኑን አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በስልክ ውይይት ማድረጋቸውን ተነግሯል። ሁለቱ መሪዎች 1 ሰዓት ከ30 ደቂቃ የፈጀ የስልክ ውይይታቸውን የዩክሬን ጦርነትና የሁለትዮሽ ግንኙነትን ማደስ የውይይቱ አካል ነበር። ፑቲንና ትራምፕ በስልክ ባደረጉት ውይይት በዩክሬን ዙሪያ ስላለው ሁኔታ ዝርዝርና ግልጽ የሀሳብ ልውውጥ ማድረጋቸውን ክሬምሊን አስታውቋል። ፑቲንና ትራምፕ የዓለም ደህንነትን ለማረጋገጥ ካለባቸው ልዩ ኃላፊነት አንጻር ግንኙነታቸውን መደበኛ ለማድረግ ያላቸውን ፍላጎት ገልጸዋል ብሏል ክሬምሊን በመግለጫው። የስልክ ውይይቱ በዋናነት በተለይ በዩክሬን ያለውን ጦርነት በስምምነት ለመቋጨት አሜሪካ ባቀረበችው እቅድ እንዲሁም የአሜሪካ ሩሲያን ግንኙነት ወደ ነበረበት መመለስ ላይ ያተኮረ እንደነበረ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አስታውቋል። ፑቲን ከትራምፕ ጋር ባደረጉት ውይይት በዩክሬን ያለውን ግጭት በሰላማዊ መንገድ ለመፍታት ቁርጠኛ እንደሆኑ ማሳወቃቸውንም ፔስኮቭ አሳውቋል። የ30 ቀናት የተኩስ አቁም ስምምነት እንዲደርስና በዩክሬን ያለውን ግጭት በሰላማዊ መንገድ እንዲፈታ ለኪየቭ የሚደረገው የውጭ ወታደራዊና የመረጃ ድጋፍ ሙሉ በሙሉ መቆሙ ቁልፍ ቅድመ ሁኔታ መሆኑንም የክሬምሊን ቃል አቀባይ አስታውቋል። ፑቲንና ትራምፕ በስልክ ውይይታቸው የሁለቱ ሀገራት ግንኙነት ማሻሻያ ላይ መወያየታቸውን ደግሞ ዋይት ሃውስ አስታውቋል። በአሜሪካና ሩሲያ መካከል ያለው የተሻሻለ የሁለትዮሽ ግንኙነት ትልቅ ጥቅም እንዳለው መግባባት ላይ ደርሰዋል ሲል ገልጿል። የሁለቱ ሀገራት የወደፊት ግንኙነት በርካታ የኢኮኖሚ ስምምነቶችን እንዲሁም ከሰላም ጋር ተያይዞ ጂኦፖለቲካዊ መረጋጋትንም ያስገኛል ሲል አክሏል። ትራምፕ የአሜሪካ ፕሬዝዳንት ሆነው ከተሾሙ በኋላ በሁለቱ ፕሬዝዳንት መካከል ይፋዊ የስልክ ውይይት ሲደረግ የሁለተኛው በፑቲንና ትራምፕ መካከል የመጀመሪያው የስልክ ግንኙነት የተካሄደው በየካቲት ወር እንደነበረ ይታወሳል። ትራምፕ በምርጫ ቅስቀሳቸው ወቅት ከፑቲን ጋር ያላቸውን መልክ ግንኙነት በመጠቀም ሩሲያ በዩክሬን የምታደርገውን ወታደራዊ ዘመቻ በ24 ሰዓት ውስጥ ማቆም እንደሚችሉ መናገራቸው ይታወሳል። ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በፈረንጆቹ በ2022 በሩሲያና በዩክሬን መካከል የተጀመረው ጦርነት እልባት እንዲያገኝ ግፊት ሲያደርጉ ቆይቷል። የዕለቱ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰብስክራይብ እያደረጋችሁ ቆዩ። እስከ ቀጣዩ ዜናችን ድረስ ሰላም ሁኑልኝ።